ዛሬ ላይ ዱባይ ስትባል ወደ አእምሯችን የሚመጣው የዓለማችን ረጅሙ ህንፃ፣ በባህር ላይ የተሰሩ ሰው ሰራሽ ደሴቶች፣ ባለሰባት ኮከብ ሆቴሎችና የቱጃሮች መናራነቷ ነው። ነገር ግን ከጥቂት አስርት ዓመታት በፊት እቺ ከተማ የኤሌክትሪክ ማብራት እንኳ የሌላት በረሃማና ጥቂት የአሳ አጥማጆች መንደር ነበረች ብዬ ብነግራችሁ ታምኑኛላችሁ? በአጭር ጊዜ ውስጥ ዓለምን ያስደመመችው የዱባይ እውነተኛ ታሪክና የድል ጉዞ ምን ይመስላል? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ተአምራዊውን ታሪክ አብረን እንፈትሽ። እንኳን ወደ ቻናላችን በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የሚለቀቁ አስገራሚና አስተማሪ ታሪኮችን ቀድሞውኑ ያገኙ። ቪዲዮውን ከወደዱ ላይክ እንዳይረሱ። ታሪኩ የሚጀምረው በ1833 ነው። የአሁኑ የዱባይ መሪዎች ቅድመ ሀያት የሆኑት የባንያዝ ጎሳ አባላት ዱባይ ክሪክ በሚባለው አካባቢ ሰፈሩ። በወቅቱ የነዋሪዎቹ ዋነኛ መተዳደሪያ የሆነው አሳ ማጥመድና ወደ ባህር ጥልቀት እየጠለቁ የተፈጥሮን እንቁ ማውጣት ነበር። ዱባይ በነፃ የንግድ ፖሊሲዋ ሳቢያ ቀስ በቀስ የነጋዴዎች ማረፊያ መሆን ጀመረች። ነገር ግን በ1930ዎቹ መጀመሪያ ላይ ጃፓን ሰው ሰራሽ እንቁን በብዛት ማምረት ስትጀምር የዱባይ ኢኮኖሚ ሙሉ በሙሉ ተፈረካከሰ። ከተማዋ በታላቅ ረሃብና ድህነት ውስጥ ወደቀች። ብዙዎችም የተሻለ ኑሮ ፍለጋ አገሪቱን ጥለው ተሰደዱ። በ1958 የዘመናዊቷ ዱባይ አባት የሚባሉት ሼክ ረሺድ ቢን ሰይድ አልመክቱም ስልጣን ያዙ። እሳቸው ገና ነዳጅ ሳይገኝ ዱባይን ትልቅ የንግድ ማዕከል የማድረግ ታላቅ ራዕይ ነበራቸው። ከውጭ ሀገር ገንዘብ በመበደር የዱባይን ባህር በር አስቆፈሩት። ይህም ትላልቅ የጭነት መርከቦች እንዲገቡ በር ከፈተ። እንደ አውሮፓውያን አቆጣጠር በ1966 ግን ታሪኩን ሙሉ በሙሉ የሚቀይር ክስተት ተፈጠረ። በዱባይ ባህር ክልል ውስጥ ነዳጅ ተገኘ። ይህ የነዳጅ ገቢ ሼክ ረሺድ ያቀዷቸውን እንደ መንገዶች፣ ሆስፒታሎችና ትምህርት ቤቶች ያሉ ግዙፍ መሰረተ ልማቶችን በፍጥነት ለመገንባት ትልቅ አቅም ሆነ። በ1971 ደግሞ ዱባይ ከጎረቤቷ አቡዳቢና ሌሎች ኤምሬቶች ጋር በመሆን የተባበሩት አረብ ኤምሬት የተባለችውን ጠንካራ አገር መሰረቱ። ሼክ ረሺድ አንድ ታዋቂ አባባል ነበራቸው። የኔ አባት በግመል ይጓዝ ነበር፣ እኔ ማርቼዲስ እነዳለሁ፣ ልጄ ላንድ ክሮዘር ይነዳል፣ የእሱ ልጅ ግን እንደገና በግመል ሊጓዝ ይችላል ይሉ ነበር። ትርጉሙ ምን መሰላችሁ? ነዳጅ አንድ ቀን ያልቃል፣ ስለዚህ ኢኮኖሚው በነዳጅ ላይ ብቻ መደገፍ የለበትም የሚል ነበር። ይህንን ራዕይ የተረዱት ልጃቸውና የዛሬው የዱባይ መሪ ሼክ መሐመድ ቢን ረሺድ ዱባይን ወደ ቱሪዝም፣ አቪዬሽን እና ፋይናንስ አዞሯት። የኤምሬት አየር መንገድን መሰረቱ። የውጭ ሀገር ኩባንያዎች ያለምንም ቀረጥ እንዲሰሩ ፈቀዱ። ከ2000 ዓመተ ምህረት በኋላ ዱባይ የዓለምን ትኩረት በከፍተኛ ሁኔታ መሳብ ጀመረች። በባህር በር ላይ የተገነባውን የዱባይ ምልክት የሆነው ባለሰባት ኮከብ ሆቴል ቡርጅ አልአረብ፣ ከጠፈር ላይ የሚታየው ሰው ሰራሽ የዘንባባ ቅርጽ ደሴት ፓልም ጁሜይራ እና በ2010 የተመረቀው ባለ 828 ሜትር የዓለማችን ረዥሙ ህንፃ ቡርጅ ከሊፋ ዱባይን የዓለም ቁጥር 1 የቱሪስት መዳረሻ አድርጓታል። የሚገርመው ነገር ዛሬ ላይ የዱባይ የነዳጅ ገቢ ከጠቅላላ ኢኮኖሚዋ 5% እንኳን አይሞላም። ከተማዋ የምትተዳደረው በቱሪዝም፣ በሪል ስቴት እና በዓለም አቀፍ ንግድ ነው። የዱባይ ታሪክ የሚያስተምረን አንድ ትልቅ ቁም ነገር አለ። አንድ ነገር ለመለወጥ የተፈጥሮ ሀብት መኖር ብቻውን በቂ አይደለም። ዋናው ነገር አስቀድሞ የሚያይ ራዕይ፣ ቁርጠኝነትና ጠንካራ መሪነት ነው። ዱባይ ከባዶ በረሃ ተነስታ የዓለም ድንቅ ከተማ ለመሆን ችላለች። የዛሬውን ቪዲዮአችን ይሄን ይመስል ነበር። ከዚህ ታሪክ ምን ተማራችሁ? ሐሳባችሁን በኮሜንት መስጫ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ሳምንት በሌላ አስደናቂ ቪዲዮ እስክንገናኝ ደህና ሁኑ።